ሰላም ለእናንተ ይሁን። እንዴት ናችሁ? ወንድማችሁ አገልጋይ አሉበል ነኝ። ይህ ሆሊ ኔሽን የተሰኘው የኛ የዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑ ላይክ፣ ሼር እያደረጋችሁ ደግሞ ለወዳጅ ዘመዶቻችሁ እንዲደርስ ማድረግ ትችላላችሁ። ስለምታደርጉት ትብብር እግዚአብሔር አምላክ አብዝቶ ይባርካችሁ። ዛሬ በእግዚአብሔር ቃል ወደ እናንተ መጥቻለሁ። መጽሐፍ ቅዱስ የእግዚአብሔር ቃል በሉቃስ ወንጌል መጽሐፍ ምዕራፍ 5 ከቁጥር 1 እስከ 11 ድረስ ያለውን የእግዚአብሔርን ቃል ሐሳብ አብረን እንከፋፈላለን። መጽሐፍ ቅዱሳችን እንደዚህ ይለናል። ሕዝቡም የእግዚአብሔርን ቃል እየሰሙ ሲያጣብቡት ሳሉ እርሱ ራሱ በጌንሴሬጥ ባህር ዳር ቆሞ ነበር። በባህር ዳር ቆመው የነበሩትን 2 ታንኳዎች አየ። ዓሣ አጥማጆች ግን ከእነርሱ ወጥተው መረቦቻቸውን ያጥቡ ነበር። ከታንኳዎችም የስምዖን ወደ ነበረችው ወደ አንዲቷ ገብቶ ከምድር ጥቂት ፈቀቅ እንዲያደርግለት ለመነው። በታንኳይቱም ተቀምጦ ሕዝቡን ያስተምር ነበር። ነገሩንም ከጨረሰ በኋላ ስምዖንን ወደ ጥልቅ ፈቀቅ በል፣ መረቦቻችሁንም ለማጥመድ ጣሉ አለው። አለው። ስምዖንም መልሶ አቤቱ ሌሊቱን ሙሉ አድረን ስንደክም ምንም አልያዝንም፣ ነገር ግን በቃልህ መረቦቹን እጥላለሁ አለው። ይህንንም ባደረጉ ጊዜ እጅግ ብዙ ዓሣ ያዙ፣ መረቦቻቸውም ተቀደዱ። በሌላ ታንኳ የነበሩትን ጓደኞቻቸው መጥተው እንዲያግዟቸው ጠቀሱ። መጥተውም 2 ታንኳዎች እስኪሰጥሙ ድረስ ሞሏቸው። ስምዖን ጴጥሮስ ግን ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከእኔ ተለይ አለው። ስላጠመዱት ዓሣ እርሱም ከእርሱም ጋር የነበሩት ሁሉ ተደንቀዋልና። እንዲሁም ደግሞ የስምዖን ባልንጀሮች የነበሩ የዘብዴዎስ ልጆች ያዕቆብና ዮሐንስም ተደነቁ። ኢየሱስም ስምዖንን አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለው። ታንኳዎቻቸውንም ወደ ምድር አድርሰው ሁሉን ትተው ተከተሉት ብሎ ሉቃስ በጻፈልን የወንጌል ክፍል ላይ ይነግረናል። ዛሬ ሁሉን ትቶ መከተል በሚል ሐሳብ የእግዚአብሔርን ቃል ለጥቂት ደቂቃዎች እንከፋፈላለን። የተወደዳችሁ የእግዚአብሔር ቤተሰቦች ሁላችሁ እንደምታውቁት እነ ስምዖን የዓሣ ማጥመድ የሁል ጊዜ ተግባራቸው ነው። በጌንሴሬጥ ባህር ላይ በጣም ዓሣ በማጥመድ ስራ ላይ የተሰማሩ ምናልባትም አካባቢያቸው ላይ ላለ የዓሣ አቅርቦት እንደ ምንጭ የሆኑ ሰዎች ናቸው። ሕይወታቸው የተያያዘው ከባህር ጋር ዓሣ ከማጥመድ ጋር የሆነ ሕይወት ውስጥ የሚኖሩ ሰዎች እንደሆነ የመጽሐፍ ቅዱስ ታሪካችን በደንብ ግልጥ አድርጎ የሚነግረን እውነት ነው እና ጌታችንና መድኃኒታችን ኢየሱስ ክርስቶስ ከተጠመቀ 40 ቀንና 40 ሌሊት ከጾመ በመጥምቁ ዮሐንስ እጅ ከተጠመቀ መንፈስ ቅዱስ በእርሱ ላይ ከመጣበት በኋላ አገልግሎቱን በጀመረ ጊዜ ቀጥታ ወደ ጌንሴሬጥ ባህር ዳር መጥቶ ወደ ስምዖን ወደ ነበረችው ታንኳ እንደገባ እና ስምዖንን ደግሞ ታንኳውን እንዲያስተምርበት እንዲፈቅድለት እንደጠየቀው መጽሐፍ ቅዱሳችን በዚህ በሉቃስ ወንጌል መጽሐፍ ምዕራፍ 5 ላይ ይነግረናል። ወዳጆቼ በማለም ማስታወሳችሁ ነገር ሰብስክራይብ ማድረግ እንዳትረሱ ነው። ወደ መልእክቴ ስመለስ እንደዚህ ነው ነገሩ የተካሄደው። በጌንሴሬጥ ባህር ዳር ከቆሙት የስምዖን ወደ ነበረችው ታንኳ ገብቶ ይላል መጽሐፉ ሲናገር፣ በታንኳ ውስጥ ስምዖን የለም። በታንኳ ውስጥ ዓሣ አጥማጆች በውስጡ አልነበሩም። መረቦቻቸውን እያጠቡ እያዘጋጁ ነበር። ነገር ግን ጌታ ሲመጣ በቀጥታ የስምዖን ወደ ነበረችው ወደዛች ታንኳ እንደገባ መጽሐፍ ቅዱሳችን ይነግረናል። እኔ ይሄንን ቃል ሳነብ እጅግ በጣም የሚገርመኝ ነገር ምን እንደሆነ ታውቃላችሁ? በጣም አሪፍ ምናልባትም አልተጻፈም እንጂ ምናልባትም ያጠመዱ ሌሊት ሲደክሙ አድረው ያጠመዱ ታንኳዎች እያሉ ያላጠመደው ስምዖን ጋር ነው የመጣው። ምናልባትም ደግሞ በስነ ምግባራቸው ጥሩ የሆኑ እያሉ ትንሽ ቀልቀል የሚል ባህሪ ያለው ስምዖን ጋር ነው የመጣው እና ጌታ
ወደኛ ቤት ሲመጣ በጣም የሚገርማችሁ እርሱ በእኛ ቤት ሊሰራ ያለውን የሚያውቅ የዘላለም አምላክ እንደሆነ መረዳት ያስፈልጋል። ምናልባትም በሰፈራችን፣ ምናልባትም በመንደራችን፣ ምናልባትም አብረናቸው ካደግናቸው በሙሉ እኛ እንደ ውራ የምንቆጠር ሰው ለቁም ነገር የማይቆጥረን መረቦቻችንን ዘርግተን ያልያዝን ሰዎች በምድር ላይ ባዶ የሆንን ሰዎች ብንሆንም እግሮቹ ግን እኛ ቤት ከትመዋል። የሱ እግሮች ግን ወደኛ መጥተዋል። ክብር ለኢየሱስ ለዘላለም ይሁንለት። ያልከዳን ያልተወን፣ አላጠመዱም አልያዙም፣ ትርፍ በእጃቸው የለም፣ እነሱ አያስፈልጉኝም ያላለ ጌታ እግሮቹ ወደኛ መጥተው የኛን ሕይወት ቀይረዋል። ክብር ለእግዚአብሔር ለዘላለም ይሁንለት። ወደ ስምዖን ወደ ሆነችው ታንኳ ከገባ በኋላ የእግዚአብሔር ቃል የሚነግረን እንደዚህ ነው። ስምዖንን ታንኳውን እንዲያስተምርበት እንደጠየቀው መጽሐፍ ቅዱሳችን ይነግረናል። ስምዖን በዚህ ሰዓት ያለምንም ጥርጥር ያለምንም ማንጎራጎር ነው ታንኳውን እንዲያስተምርበት የፈቀደው። ጌታ ጠይቆ እምቢ የሚባልበት ጉዳይ የለም። በሕይወታችሁ ላይ እግዚአብሔር አምላክ የሚጠይቃችሁን ነገር እሺ በማለት የምትታዘዙለት ከሆነ፣ እሺ በማለት ፍቃዳችሁን ለሱ የምትሰጡ ከሆነ እግዚአብሔር በማትጠብቁት በረከት ቤታችሁን ሊባርክ እንደመጣ ማስተዋል እጅግ በጣም አስፈላጊ ነው። መታዘዝ ከመስዋዕት ይበልጣል። እሺ ማለት የሰባን ፍሪዳ የሰባን ጠቦት ከማቅረብ ይልቅ እጅግ በጣም የተሻለ እውነት ነው። ለእግዚአብሔር ስንታዘዝ እግዚአብሔር በእኛ ቤት የጎደለንን ሊሞላ ብቻ ሳይሆን የሌለንን ሊሰጠን ወደኛ ቤት መምጣቱ እንደሆነ ማስተዋል እጅግ በጣም አስፈላጊ ነው። ስለዚህ ስምዖን ታንኳውን ሰጠው፣ ያለውን ሰጠው። ምናልባትም ነገ አሳ የሚያጠምድበት ጉዳይ ሊሆን ይችላል። ዛሬ ግን ለጌታ ሰጥቶታል። በኋላ የሚያስተካክለው ነገር ሊሆን ይችላል። አሁን ግን ለጌታ እንዲያስተምርበት ሰጥቶታል። መጽሐፍ ቅዱሳችን ሲነግረን ጌታም በስምዖን ታንኳ ካስተማረ በኋላ ስምዖን ያለው ፈቀቅ ብለ መረቦቻችሁን አሳ ለማጥመድ ጣሉ ብሎ ሲናገረውና እንመለከታለን። የተወደዳችሁ የእግዚአብሔር ቤተሰቦች በዚህ መሃል አሁንም ደግሜ ማሳስባችሁ ነገር ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ እንደዚሁም ላይክ ሼር በማድረግ ደግሞ ቤተሰብ እንድትሆኑ የሚል የፍቅር ግብዣዬን አቀርብላችኋል። መጽሐፍ ቅዱሳችን የሚነግረን ይሄንን ነው። ስምዖንን ወደ ጥልቅ ፈቀቅ በልና መረቦቻችሁን አሳ ለማጥመድ ጣሉ የሚል ንግግር ሲናገር ስማላችሁ። ስምዖን እንዲህ ብሎ እንደመለሰም ደግሞ ታያላችሁ። ጌታ ሆይ ሌሊቱን ሙሉ አድረን ስንደክም ምንም አልያዝንም የሚል ቃል ተናገረ። ቀጠል አድርጎ ግን ጌታ ያስተማረው ነገር ትዝ ያለው የሚመስል አይነት ንግግር ጌታ ሆይ አለ፣ እንግዲያውስ በቃል መረቦቹን እጥላለሁ ብሎ ተናገረ። የተወደዳችሁ የእግዚአብሔር ቤተሰቦች ስሙኝማ ልንገራችሁ፣ ኤክስፒሪየንሳችሁ ያልያዘውን ነገር የእግዚአብሔር ቃል እንደሚስታቃላችሁ፣ ልምዳችሁ ያልያዘውን፣ ዕውቀታችሁ ያላመጣላችሁን፣ የምትግባቡት ኮሚዩኒኬሽን ስኪላችሁ ወደ እናንተ ቤት ያላመጣውን በረከት፣ ወደ እናንተ ቤት ያላመጣውን ነገር የእግዚአብሔር ቃል መጎተት እንደሚችል ታምናላችሁ? ስምዖን ይሄ ዘግይቶ የገባው በሚመስል ሁኔታ ጌታ ሆይ አለ በቃል ኦ ሃሌሉያ! ምንም እንኳን ስደክም ባሊዝ፣ ምንም እንኳን ሌሊት አድሬ ባሊዝ፣ ምንም እንኳን ኤክስፒሪየንሴ አሳዎችን ወደኔ እንዲመጡ ባያደርግ፣ ምንም እንኳን መረቤ የተቀዳደደ ሆኖ የሚያፈስ ቢሆንም፣ አሁን ግን በማይለቀው በአንተ ቃል፣ አሁን ግን ከልምምድ ከኤክስፒሪየንስ ውጪ በሆነው በአንተ ቃል መረቦቹን ምን እላለሁ አለ እጥላለሁ አለ። ይሄንን ባደረጉ ጊዜ ይላል የእግዚአብሔር ቃል ሲናገር እጅግም ብዙ አሳ ያዙ የሚል ቃል አለ። በእግዚአብሔር ቃል ውስጥ በረከት አያመልጣችሁም። በእግዚአብሔር ቃል የምትሰማሩ ከሆነ፣ በእግዚአብሔር ቃል የምትወጡና የምትገቡ ከሆነ፣ የእግዚአብሔርን ቃል መሰረታችሁ ካደረጋችሁ የሚያመልጣችሁ በረከት፣ የሚያልፋችሁ ጊዜ የለም። በጌታ በኢየሱስ ስም በዚህ በረከት ባርካችኋል። በቃል የሆነ በረከት ያገኛችሁ። በእግዚአብሔር ቃል ዘመናችሁን ያለፋ ያልተያዘላችሁ ጉዳይ በእግዚአብሔር ቃል ለእናንተ መያዝ ይጀምር። በእግዚአብሔር ቃል ለእናንተ መሆን ይጀምር። ኦ ሃሌሉያ! ኢየሱስ ለዘላለም የተባረከ ይሁን። ክብር ለእግዚአብሔር ይሁን። ይህንን የዩቲዩብ ቻናል ሰብስክራይብ እያደረጋችሁ እንድትሰሙኝ
የተወደዳችሁ ሉክ መጽሐፉ ሲናገር እንደዚህ የሚል ቃል አለ። ሉቃስ ወንጌል መጽሐፍ ምዕራፍ 5 ቁጥር 6 ላይ እንዲህ የሚል ቃል አለ። ከአሳው ብዛት የተነሳ መረቦቹ ተቀደዱ የሚል ቃል ታነባላችሁ። ይሄ በጣም እጅግ በጣም አስገራሚ የሆነ ሚራክል ነው። የመረብ መቀደዱ ሳይሆን ሚራክሉ የተቀደደው መረብ ወደ ጴጥሮስ መረብ ውስጥ እንዲገባ የሆነውን አሳ መልሶ አለማስወጣቱ እጅግ በጣም ያስገርማል። በተቀደደ መረብ ማንም አሳ አይዝም። አሳ መረብ ከተቀደደ ያመልጣል። የሚገርም ነው። የተቀደዱ መረቦች ግን በቃል የሆነ ስጦታ ስለሆነ በቃል የሆነ ማጥመድ ስለሆነ እጅግም ብዙ አሳ እንደያዙ መጽሐፍ ቅዱሳችን ይነግረናል። በተቀደደ መረብ ለካ ይያዛል። እናንተ በእግዚአብሔር ቃል ስትንቀሳቀሱ የእግዚአብሔርን ቃል መሰረታችሁ ስታደርጉ የሚይዝላችሁ መረቡ ሳይሆን ቃሉ ነው። የሚይዝላችሁ የቤታችሁ ሲስተም ሳይሆን ቃሉ ነው። የሚይዝላችሁ የእናንተ ቴክኒክ ሳይሆን ቃሉ ነው። በቃሉ እንደዚህ ይሁንላችሁ። በተቀደደው ግን በቃሉ መያዝ ይሁንላችሁ። ጥቅም በማይሰጠው ግን በቃሉ መያዝ ይሁንላችሁ። ኦ ሃሌሉያ! ይሄንን ብቻም አይደለም። ከአሳው ብዛት የተነሳ ታንኳዎቹ እንደሰጠሙ መጽሐፍ ቅዱሱ ይነግረናል። ወዳጆቻቸውን እስኪጠሩ ድረስ ነው የአሳው ብዛት የሆነው። ጓደኞቻቸውን ዮሐንስንና ያዕቆብን እስኪጠሩ ድረስ የአሳው ብዛት እጅግ በጣም ብዙ ነበር። መጎተት ከሚቻለው በላይ የሆነ አሳ ነበረ ጌታ ኢየሱስ ክርስቶስ በቃሉ ምክንያት የያዘላቸው። የሚገርመው ነገር ልክ ይሄ ነገር ሲፈጠር ጴጥሮስ ወዲያው በኢየሱስ እግር ላይ ወድቆ እንደዚህ አለ፣ ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ራቅ፣ ከኔ ሽሽ ብሎ ሲናገረው ታያላችሁ። ጌታ እንደዚህ ብሎ መለሰለት፣ አንተ ስለ አሳ ብዛት ገና ኃጢአተኛ ነኝ ትላለህ? ሰውን የምታጠምድ አደርግሃለሁ። የሰው ልብ የምትማርክ አደርግሃለሁ። የሰዎችን ልቦች ማርከ ነፍሳትን ወደ መንግስቴ የምታመጣ አደርግሃለሁ። አሁን ስለ አሳ ብዛት ኃጢአተኝነት አይሰማ። ገና ባንተ በሚሆነው ነገር የኔ ጽድቅ ይገለጣል አይነት ንግግር ሲናገረው ትሰማላችሁ። ሰዎችን ሁሉ አጥማጅ አደርግሃለሁ የሚል ንግግር። ኦ ሃሌሉያ! እኛ ስለ ምድር ስንጨነቅ ጌታ በእኛ ወደ መንግስቱ ስለሚያስገባው በረከት ይናገረናል። እኛ በምድር ጉዳይ ስላልያዝነው ነገር ስንጨነቅ ጌታ በዛ ጉዳይ ባርኮ በእኛ ደግሞ ሌሎችን ወደ እርሱ መንግስት የሚጠራበትን ወደ እሱ ህይወት የሚጠራበትን እውነት በእኛ እየገለጠ እንደሆነ መረዳት እጅግ በጣም አስፈላጊ ነው። በዚህ በሉቃስ ወንጌል መጽሐፍ ምዕራፍ 5 ላይ ወደ መጨረሻው አካባቢ ስታነቡ ወይንም ቁጥር 11 ላይ እንደዚህ የሚል ቃል አለ። ሁሉን ታንኳዎችን ሁሉ ወደ ዳር አድርሰው ሁሉን ትተው ተከተሉት ይላል። የመልእክቴ ዋናው ቁልፍና ዋናው ሐሳብ ያለው እዚህ ጋር ነው። እስካሁን ያወራውላችሁ ነገር ለዚህኛው ጉዳይ መንደርደሪያ ነው። የተወደዳችሁ የእግዚአብሔር ቤተሰቦች በምድር ላይ ብዙ በረከት በህይወታችን በስቶ በጣም ብዙ የምንፈልጋቸው ነገር ኖረውን ባራኪው ግን ከሌለ እጅግ በጣም መደህየት እንደሆነ ታውቃላችሁ። ሰጪው ከሌለበት በረከት እግዚአብሔር ዞር ያድርጋችሁ። ጸጋው ተሰጥቷችሁ የጸጋው ባለቤት ከሌለበት አገልግሎት እግዚአብሔር ይለያችሁ። ፈውስ ኖሯችሁ ፈዋሹ ከሌለበት ፈውስ እግዚአብሔር ዛሬ ይገላግላችሁ። በረከት ኖሮ ባራኪው ከሌለበት በረከት እግዚአብሔር ዛሬ ይባርካችሁ። አንዳንድ ሰዎች ናቹራሊ እንደዚህ ናቸው፣ ይስጠኝ እንጂ ችግር የለውም ይላሉ። ኖ ኖ ኖ ኖ፣ እኛ ስጦታውን ብቻ ፈላጊዎች አይደለንም፣ ሰጪውን እንጂ። እኛ በረከቱን ብቻ ፈላጊዎች አይደለንም፣ ባራኪውን እንጂ። እኛ ፈውሱን ብቻ ፈላጊዎች አይደለንም፣ ፈዋሹን እንጂ። እኛ ጸጋውን ብቻ ፈላጊዎች አይደለንም፣ የጸጋውን ባለቤትም ጭምር የምንፈልግ ሰዎች ነን። ክብር ለኢየሱስ ይሁን። እነ ፒተር ሌሊት የለፉበትን መረቦቻቸው እስኪቀደዱ ድረስ የሆኑበትን ያጡበት ባህር ላይ አሳዎችን ሰጥቷቸው፣ ነገር ግን ወደ ዳር ከደረሱ በኋላ ከአሳዎቹ ጋር መቆየት አልነበረም ምኞታቸው። አሳዎቹን ወስዶ ገበያ ሸጦ የሚገኘውን ትርፍ መቁጠር አልነበረም። ሁሉን ትተዋሉ፣ ተከተሉታል።
ሁሉን ትተው ምን አሉ? ተከተሉት። ሁሉን ወደ ዳር አድርሰው ወደ እርሱ ሮጡ። ሁሉን ጥግ አስይዘው ዋናውን መከተል ሆነላቸው። በጌታ በኢየሱስ ክርስቶስም በዚህ በረከት ልባርካችሁ። እልፍ የሆነ ነገር ኖሯችሁ ሰጪው ከሌለበት በረከት እግዚአብሔር ዛሬ ይለያችሁ። ሰጪው ባለበት፣ ባራኪው ባለበት፣ ፈዋሹ ባለበት፣ የጸጋው ባለቤት ባለበት በረከት እግዚአብሔር አብዝቶ ይባርካችሁ። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ያለችውን የእግዚአብሔርን ቃል ልንገራችሁና ልጨርስ። ምዕራፍ 5 ላይ ሁላችሁ እንደምታውቁት ከ2 ዓሣና ከ5 እንጀራ 5000 ሕዝብ አጥግቦ ነበርና ምዕራፍ 6 ላይ እነዚህ የጠገቡ ሕዝቦች በሙሉ በበሉት ነገር የረኩ ሰዎች በሙሉ ጌታችንና መድኃኒታችንን ኢየሱስ ክርስቶስን ሊያነክሱት እንደመጡ መጽሐፍ ቅዱሳችን ይነግረናል። ዮሐንስ 6 ላይ ከመጡ በኋላ እንደዚህ ነው የሆነው፣ ሥጋዬን ያልበላ ደሜን ያልጠጣ ለኔ ሊሆን አይገባም ብሎ ሲል እንዴት አይነት የሚያስጨንቅ ትምህርት ነው ብለው ሁሉም ወደ ኋላ ዞር ብለው ተመለሱ። ጌታም ዞር አለና ወደ ደቀ መዛሙርቱ ከናንተ መካከል ሊሄድ የሚወድ አለን ብሎ ጠየቃቸው። ከዛ በኋላ ጴጥሮስ ወዲያው በፍጥነት እንዲህ ብሎ በመመለስ ተገለጠ። ጌታ ሆይ ከአንተ ወዴት ወደ ማን እንሄዳለን? አንተ እኮ የሕይወት ቃል አለ። ኦ ሃሌሉያ! ክብር ለኢየሱስ ለዘላለም ይሁንለት። የተወደዳችሁ የበሉ ሰዎች ሊያነክሱት ሲመጡ ዋናውን ማዕድ ሲነግራቸው ተመልሰው ዞር ብለዋል። የሕይወት እንጀራ እሱ እንደሆነ ሲነግራቸው ተመልሰው ዞር ብለው ሄደዋል። እነ ፒተር ግን መሄጃ የሌላቸው ሰዎች ስለሆኑ፣ መንቀሳቀሻ የሌላቸው ሰዎች ስለሆኑ ከአንተ ወዴት ወደ ማን እንሄዳለን አሉ። እውነተኛ ሕይወት፣ እውነተኛ በረከት፣ እውነተኛ ስጦታ ከሰጪው ጋር መሰንበት ነው። ሁሉን ትቶ እሱን መከተል ማትረፍ ነው። ሁሉን ትቶ ከእርሱ ጋር መሰንበት ማትረፍ ነው። ለዚህ ነው እነዛ የዮሐንስ ደቀ መዛሙርቶች እንደዚህ አሉ፣ ጌታ ሆይ ወዴትስ ትኖራለህ? ወዴትስ ታሰማራለህ? እስከ ቀኑም 10 ሰዓት ድረስ ከእርሱ ጋር ሰነበቱ ይላል። እግዚአብሔር አምላክ ከእርሱ ጋር በመቆየት በረከት ይባርካችሁ። ባራኪውን በሚያሰነብት በረከት ይባርካችሁ። ሰጪውን በሚያሰነብት በረከት ይባርካችሁ። የጸጋውን ባለቤት ከእናንተ ጋር አብሮ ይግለጥላችሁ። ሁሉን ትቶ እሱን መከተል ያዋጣል። እርሱ ያለበት ለኛ ሰላማችን ነው። እርሱ ያለበት ለኛ ደህንነታችን ነው። እርሱ ያለበት ፈልገን ካገኘነው ይልቅ ፈልጎ ያገኘን እሱ ይበልጣልና ሁሉን ትተን እሱን መከተል ይሁንልን። በጌታ በኢየሱስ ክርስቶስም ብዬ ባረኳችሁ። ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር፣ ኮሜንት ደግሞ በመስጠት እንደዚሁ ወዳጅነታችንን እናጠንክር። በዚህ ቃል ልጸልይላችሁ። አባት እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ ስም አመሰግናለሁ። ይህን ቪዲዮ የሚከታተለውን ይህንን ወንድሜን እቺን እህቴን ባርካቸው። በሕይወታቸው ሁሉ እግዚአብሔር ሆይ ሁሉን ትተው አንተን በመከተል በረከት እንድትባርካቸው፣ አንተን እግዚአብሔር ሆይ በመከተል ከአንተ ጋር በመሰንበት አንተ ያለህበት መኖር፣ አንተ ያለህበት መቆየት፣ አንተ የምትናገርበት መናገር፣ አንተ የዋልክበት ቦታ ለነሱ መዋያቸው ሆኖ እንዲገለጥላቸው የሚያስችል እግዚአብሔር ሆይ እንደዚህ አይነት ሕይወት በሕይወታቸው ላይ እንዲገለጥ በኢየሱስ ስም ጸልያለሁ። ሁሉን ትተው እግዚአብሔር ሆይ በምድር ቢያካብቱ ያካበቱትን ነገር ትተው፣ በምድር ቢያተርፉ ያተረፉበትን ነገር ትተው፣ ዓለም የምትሰጣቸውን ነገር ትተው አንተን መከተል ብቻ የሕይወታቸው ቁልፍ ነገር ሆኖ እንዲገለጥላቸው፣ አንተን መከተል ብቻ የደስታቸው ምንጭ ሆኖ እንዲገለጥላቸው በጌታ በኢየሱስ ክርስቶስ ስም ብዬ ጸልያለሁ። እግዚአብሔር አምላክ ይባርካችሁ። ተባረኩልኝ።